ውጋት የቀጠናው ስጋት ይላል በይ ማማዬ። አረ ምንድን ነው የሚለው? ደም ለምን አልለት? ምንድን ነው የምትለው? ዳሪ ካይሸንኩሬ ዳሪ ካይሸንኩሬ ምን ይመስላል? ሴታ ሴት አባት ተራራ ነህ እንዴ? ኧረ አይደለሁም። ፍቅርህ አልገፋ አለኝ። ኧረ ስለፈጠረሽ ብር ነህ እንዴ? አይ በጣም አስፈለከኝ። ማን ነው ቆይ እዚህ ያመጣሽ? ኢትዮ ቴሌኮም ነህ እንዴ? ኧረ በእናትሽ አይደለሁም። ልቤን በላኸው። ኧረ እቺ ልጅ የሚገላግለኝ ጠፋ። ነዳጅ ነህ እንዴ? ለምን? በጣም አስጠበቅከኝ። እሺ እኔ ወዴት ልሂድ? መብረቅ ነህ እንዴ? አይደለሁም። ሳይህ ክው አልኩኝ። ኧረ ህይወቴ ልኑርበት። አንቺ ልጅ በቃ ሂጂልኝ። ቤዝዬ ደህና ነሽ? እግዚአብሔር ይስጥልኝ። ወይ ልጄ እኔ ድፍት ልበልልሽ። አሜን። እንኳን አደረሰሽ። እንኳን አብሮ ደስ አለን። ልጄ እንዴት አደርሽ? እኔ እንጃ። ወይ ልጄ እግዚአብሔር ይባርክሽ። ኧረ ችግር የለም። ቤዚ እንብላ። ይማረ ቤዛ አቶ መርጊያ ሰፉን ታውቂያቸዋለሽ? አቶ ሙሉጌታ አረፉ? ወይኔ አቶ ሙሉጌታ። ኧረ አይደለም። መች አረፉ? የሳምሪ አጎት። ወይኔ አቶ ሙሉጌታ። ቤዛ ውሃ አጠጪ። በኋላ መጪም። ኧረ እኔ አልመጣም። እኔ ደክሞኛል። በየቦታው ዞር ነው ያልኩት። እንዴ እኔ ማረፍ ፈልጋለሁ። የት ነው የምመጣው? ሁሌ አመጪም አመጪም። እኔ አልመጣም። ወይኔ ቤዛ አየሩ ደስ ይል። አለባበሱ የቱ ያሁን ያለፈው? አባት ኧረ አይደለም አየሩ ነው ያልኩሽ። ሞገስ ነው እንዴ? ሞገስ ወይኔ ጂም ጀምሪ። ስራ አቋርጠሽ የራስሽን ቢዝነስ ክፈቺ። አክቢ። አረ በራስሽ ሰርተሽ ተለውጪ። ለማንም ሳትናገሪ ከሀገር ውጭ ማስተርሽን ተማሪ። ብርን ቆጥብ፣ ብራችንን እንቆጥብ። የሚያስፈልግሽን ነገር ሁሉ ግዢ። እንዴ እስከ መች ነው የምትኖሪው? ፈረንሳይኛ እንማር። ቤት ተከራይተሽ ውጪ። ውሃ ጠጪ፣ ውሃ በደንብ ጠጪ። መጽሐፍ እናንብብና ምጡቅ እንሁን። ወክ እናድርግ። ወክ እንጣሳ። ሁሉ ወክ እየወጣ እኮ ነው። እኔማ ምን እንደሚሻለኝ አላውቅም። ምንም እየተሰካልኝ አይደለም። ሲክሬት ምን ይላል መሰልሽ? አንድ ነገር እንዲሆንልሽ ከፈለግሽ ሳቢው። የስበት ህግ ዘ ሎው ኦፍ አትራክሽን ሳቢው ይላል። ቆይ እኔና አንቺ ግን ብር ኖሮን የፈለግነው የምናደርገው መች ነው? ዘ ሲክሬት ናነበብሽው? ዘ ሎው ኦፍ አትራክሽን። በቃ አንድ ነገር እንዲሆንላችሁ ከፈለጋችሁ መጀመሪያ በጭንቅላታችሁ እመኑ፣ እንደሆነላችሁ እመኑ። በቃ አሁን ለምሳሌ አንቺ አለኝ ካልሽ ይኖርሻል። ወይኔ ያ መኪና ሲያምር። ያ መኪና በቃ በይው። አሁን ያ መኪና አለኝ፣ ያ መኪና የኔ ነው በይ ደጋግመሽ በየቀኑ። ያንን ካልሽ ዘ ሲክሬት እኮ ነው እንደዛ የሚለው። ያንን ካልሽ ይሆንሻል። ዘ ሲክሬት ምንድነው? አንቺ አስሪ ዘ ሲክሬት እንትዩ አይ መጽሐፍ ማንበብ ብርቅሽ ነው? አንድ መጽሐፍ አነበብሽና በቃ አመቱን ሙሉ ስለሱ ነው የምታወሪው። አሁን በሎው ኦፍ አትራክሽን መሰረት እንዲህ አይነት ጓደኞች ከራሳችሁ ማስወጣት ትችላላችሁ። ደጋግማችሁ ፖዚቲቭ ጓደኛ ካላችሁ ፖዚቲቭ ጓደኛ ይመጣል። አንቺ ኔጌቲቭ፣ ሁሌ ኔጌቲቭ። ዘ ሲክሬት ስበት ሳቢው